በዓለም ዙሪያ ያሉ ክርስቲያኖች ኢየሱስ ክርስቶስ የሰው ልጅ አዳኝ እንደሆነ ያምናሉ። ይሁን እንጂ ከ2000 ዓመታት በፊት እንደኖረ ስናስብ ዛሬ በሕይወት ያለ ማንም ሰው እሱን በአካል የማየት ዕድል እንዳልነበረው ግልጽ ነው። ይህ ቢሆንም ብዙዎች የእሱ መኖር ማስረጃዎች በዙሪያችን ተበታትነው ይገኛሉ ብለው ያምናሉ። በዚህ ቪዲዮ በዘመናችንም ቢሆን የኢየሱስ ክርስቶስን መገኘት የሚያመለክቱ አንዳንድ አነጋጋሪ ማስረጃዎችን እንቃኛለን። በሚያዝያ 2019 በፓሪስ የሚገኘውን የኖትሬዳም ካቴድራል ኦፍ ኖትሬዳም ጣሪያ የመታው ከባድ እሳት ዓለምን አስደንግጦ ነበር። በመካከለኛው ዘመን የተገነባው ይህ የካቶሊክ ካቴድራል በ12ኛው ክፍለ ዘመን የተገነባ ሲሆን በዓለም ላይ ካሉ ድንቅ ሕንፃዎችና በዘመናዊው ክርስትና ውስጥ በከፍተኛ ሁኔታ ከሚከበሩ ምልክቶች አንዱ ተደርጎ ይወሰዳል። እሳቱ በዓለም ዙሪያ ከፍተኛ የሐዘንና የመደንገጥ ስሜት ፈጥሮ ነበር። እንደ ዘገባዎች ከሆነ እሳቱ የጀመረው ከካቴድራሉ ጣሪያ በታች ባለው ሰገነት ላይ ነበር። እንደ ድል ሆኖ የእሳት አደጋ ማስጠንቀቂያው በጊዜው በመጮሁ በውስጡ የነበሩ ሰዎች ሁሉ በሰላም መውጣት ችለዋል። ያም ሆኖ ግን እሳቱ በሕንፃው ላይ ከፍተኛ ጉዳት አድርሷል። በዚያ ሁከት መካከል በሚሊዮኖች የሚቆጠሩ ሰዎችን ትኩረት የሳበና በፍጥነት በኢንተርኔት የተሰራጨ አንድ ምስል ታየ። አንዳንድ ሰዎች በእሳቱ ነበልባል ውስጥ የኢየሱስ ክርስቶስን መልክ ማየት እንደሚቻል ተናገሩ። ፎቶግራፉን መጀመሪያ ያጋራችው አንዲት የስኮትላንድ ሴት ስትሆን ሌሎችም ምስሉን በቅርበት እንዲመለከቱ አበረታታች። ብዙም ሳይቆይ ከተለያዩ የዓለም ክፍሎች የመጡ ሰዎች ምስሉን በቦታው ላይ የክርስቶስ መኖር ምልክት አድርገው ተርጎሙት። ይህም ለብዙዎች መጽናኛና ተስፋን ሰጥቷል። በአሁኑ ጊዜ የኖትሬዳም መልሶ ግንባታ በመካሄድ ላይ ነው። ሂደቱ ጊዜ ቢወስድም እስካሁን የተገኘው ውጤት ተስፋ ሰጪ ነው። ለብዙ ሰዎች ቤተ ክርስቲያን የኢየሱስ ክርስቶስን መገኘት የምንፈልግበት መንፈሳዊ ቤቱ ነው። በዚህ ምክንያት በእምነት የሚፈልጉት ወደዚህ ቅዱስ ቦታ መሄዳቸው የተለመደ ነው። በ1990 በቡልጋሪያ ሶፊያ በሚገኝ አንድ ቤተ ክርስቲያን ውስጥ ያልተለመደ ክስተት ተከሰተ። ይህም ብዙዎች መሲሁ በአካል ተገልጦ ሊሆን ይችላል ብለው እንዲያምኑ አደረጋቸው። በአንድ ሃይማኖታዊ አገልግሎት ወቅት በቦታው የተቀረጸ ቪዲዮ ትኩረት ሳበ። ምክንያቱም በቪዲዮ ላይ ምዕመናኑ በሚጸልዩበት ጊዜ የኢየሱስ ክርስቶስን መልክ የሚመስል ሰው ቆሞ በዝምታ ሲመለከት ይታይ ነበር። ምስሉ በፍጥነት በኢንተርኔት ተሰራጨ። በምዕመናኑ መካከል ነጭ የለበሰ ሰው ይታያል። ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ በዚያ አገልግሎት ላይ ከነበሩት ሰዎች መካከል እንዲህ አይነት መልክ ያለው ሰው ማየቱን የሚያስታውስ ማንም አለመኖሩ ነው። ከዓመታት በኋላ የፎረንዚክ ምርመራ ባለሙያቶች ቪዲዮውን መርምረው በቪዲዮ ላይ ምንም አይነት የማጭበርበር ወይም የመለወጥ ምልክት እንደሌለ አረጋገጡ። ይህ ምስጢራዊ ክስተት ዛሬም ድረስ የሰዎችን ጉጉት መቀስቀሱን ቀጥሏል። አንዳንዶች እንደ መለኮታዊ ምልክት ሲተረጉሙት፣ ሌሎች ደግሞ ሊብራራ የማይችል ክስተት ይሉታል። ከጥቂት ዓመታት በፊት ሞኒካ አራሞ የተባለች አርጀንቲናዊት ሴት በደመና መካከል ኢየሱስ ክርስቶስ ታይቷል ያለችበትን ምስል በማጋራት ትኩረት ስባ ነበር። እንደ እርሷ አባባል ዕለታዊ ሥራዋን እያከናወነች እያለ በአጋጣሚ ወደ ሰማይ ተመለከተች። መጀመሪያ ላይ ምንም ያልተለመደ ነገር አላስተዋለችም ነበር። ነገር ግን በደንብ ስትመለከት በጥልቀት ተነካች። በደመናው ውስጥ የኢየሱስ ክርስቶስን መልክ በግልጽ የሚመስል ቅርጽ ነበር። ሞኒካ ወዲያውኑ ምስሉን አውቃ ስልኳን አነስታ ያንን ቅጽበት ቀረጸችው። ፎቶ በኢንተርኔት ላይ ሲለጠፍ ከፍተኛ ምላሽ አገኘ። ብዙ ሰዎች በደመናው ላይ የታየውን ጥላ በሪዮ ዲ ጄኔሮ ከሚገኘው ታዋቂው ክርስቶስ መድኃኔ ዓለም ክራይስት ዘ ሪዲመር ሐውልት ጋር አመሳሰሉት። ይህም እጆቹን በመዘርጋቱና በራሱ ላይ ያለው የዘውድ ቅርጽ በመመሳሰሉ ነው። ለብዙዎች ይህ ምስል መሲሁን የሚወክል ሆኖ ከባድ ዓለም አቀፍ ፈተናዎች በነበሩበት ወቅት በኮሎምቢያ ማንጄ ከተማ አንድ አስገራሚ ምስል ታይቶ የብዙዎችን ትኩረት ሳበ። እምነትና ተስፋ ከምንም ጊዜ በላይ አስፈላጊ በነበሩበት ወቅት ያልተለመደ ነገር ተከሰተ። በአንድ ዛፍ ቅርንጫፎች ላይ የታየ ያልተለመደ ክስተት በብዙዎች ዘንድ የኢየሱስ ክርስቶስ በመስቀል ላይ ያለ ምስል ተደርጎ ተተርጎመ። በዛፉ ላይ የተፈጠረው ቅርጽ በተለምዶ የሚታወቀውን የተሰቀለው ክርስቶስ ምስል በእጅጉ ይመስላል። መጀመሪያ ላይ አንዳንዶች ክስተቱን እንደ ወሬ ወይም እንደ አጋጣሚ ቆጥረውት ነበር። ነገር ግን ምስሉ እየተሰራጨ ሲሄድ ትልቅ ትኩረትና ታማኝነትን አገኘ። ብዙ ችግሮች እየተጋፈቱ ባለበት ወቅት ያ ራእይ ለብዙዎች እንደ ተስፋ ምልክት ተቆጠረ። በአጭር ጊዜ ውስጥ ብዙ ሰዎች ታምር ለመለመን መጽናኛና እምነትን ፍለጋ በቦታው መሰብሰብ ጀመሩ። ደግሞም ተስፋ የሚሰጥ ማንኛውም መገለጫ ውድ ነው። ቀጣዩ ክስተት የኢየሱስን ምስል በፎቶ ወይም በቪዲዮ ላይቀዳ ይችላል፣ ነገር ግን እኩል አነጋጋሪ ነበር። በመስከረም 1999 ተራ የመስል የነበረ አንድ ሃይማኖታዊ ሥነ ሥርዓት ወደ ምስጢራዊ ነገር ተለወጠ።
በኒውዮርክ ባተሪ ፓርክ በሺዎች የሚቆጠሩ ሰዎች የዓለምን የሰላም ቀንን ለማክበር ተሰብስበው ነበር። ይህም በአካባቢው ቤተ ክርስቲያን የሚካሄድ ቅዳሴን ያካትታል። በቁርባን ወቅት አንድ በእውነት ያልተለመደ ነገር ተከሰተ። ጸሎቱን እየመሩ የነበሩት አባ ጄራርድ ቅዱሱን ቁርባን ወደ ላይ ሲያነሱ በድንገት የድምፃቸው ቃና ተለወጠ። ይህ ቅጽበት በቦታው በነበሩ ብዙ ሰዎች ላይ ምቾት የማጣት ስሜት ፈጠረ። ምክንያቱም የድምፃቸውን መለወጥ ወዲያውኑ አስተውለውታል። በተጨማሪም እጆቻቸው ይንቀጠቀጡ ነበር። ይህም ብዙ ምዕመናን ቀስቱ በኢየሱስ ክርስቶስ መንፈስ እየተነካ እንደሆነ እንዲያምኑ አደረጋቸው። ይህ ስለ እናንተ የሚሰጥ ሥጋዬ ነው ሲሉ በቤተ ክርስቲያኑ ውስጥ የነበረው ድባብ የኢየሱስ መገኘት በዚያ ቅጽበት እየተገለጠ እንደሆነ እንዲሰማ አድርጓል። ምንም እንኳ በእርግጥ ምን እንደተፈጠረ ባናውቅም ልምዱ አስደናቂና ጥልቅ ትርጉም ያለው ነበር። በ2015 በሜክሲኮ ሳልቲሎ በሚገኝ አንድ ጸሎት ቤት ውስጥ የተቀረጸ ቪዲዮ መላውን ዓለም አስገረመ። ቪዲዮው የኢየሱስ ክርስቶስ ሐውልት አይኖቹን ከፍቶ በቀጥታ ቪዲዮውን ወደሚቀርጸው ሰው ሲመለከት ያሳያል። ቀረጻው ኢቫን ኢስካሚላ በተባለና ራሱን ከተፈጥሮ በላይ የሆኑ ክስተቶች ስፔሻሊስት አድርጎ በሚጠራ ሰው ተጋርቷል። ቪዲዮው እንደተለጠፈ በኢንተርኔት ላይ ተሰራጭቶ ትልቅ ተጽዕኖ ፈጠረ። ብዙዎች ኢየሱስ ክርስቶስ በእውነት የሰው ልጅ እየተመለከተና እየጠበቀ መሆኑን የሚያሳይ ማስረጃ ነው ብለው አመኑ። የሮማ ካቶሊክ ቤተ ክርስቲያን ግን ከቪዲዮው ራሷን አገለለችና ትክክለኛነቱን ተጠራጠረች። ብዙ ተጠራጣሪዎችም የቪዲዮውን ትክክለኛነት ጥያቄ ውስጥ አገቡት። ይሁን እንጂ ኢስካሚላ መረጃው እውነተኛ እንደሆነ አጥብቆ ተከራከረ። በርካታ ባለሙያዎችና ካስቲዎች ቪዲዮውን መርምረው እውነተኛ መሆኑን ገለጹ። ይህ ቪዲዮ በዓለም ዙሪያ ክርክሮችን ማስነሳቱን ይቀጥላል። ማንኛውንም ክርስቲያን ብትጠይቁ የክርስቶስ ማስረጃዎች ባልተጠበቁ ቦታዎች እንኳን ሊገኙ እንደሚችሉ ይነግሯቸዋል። ባለፉት ዓመታት እንዲህ ያሉ ብዙ መገለጫዎች ትኩረት አግኝተዋል። ቀጣዩ ምሳሌያችን አንዱ ነው። በዚህ ምስል ላይ በአንድ ዓለት ላይ የኢየሱስ ክርስቶስ ፊት የሚመስል ቅርጽ እናያለን። ቪዲዮን የቀረጸው ሰው በፓርክ ውስጥ እየተራመደ እያለ በዓለቱ ላይ ያለው የአፈር መሸርሸርና ምልክቶች ያልተለመደ ቅርጽ እንደፈጠሩ አስተዋለ። በቅርበት ሲመለከትም የኢየሱስ ክርስቶስ ፊት እንደሆነ አመነ። ምንም እንኳ አንዳንዶች ምስሉን ለመለየት ቢቸገሩም ቪዲዮውን ያጋራው ሰው ግን የክርስቶስ መኖር ማስረጃ ነው ብሎ መሟገቱን ቀጥሏል። እናንተስ የሆነ ነገር ይታያችኋል? Christ's face, although some people had difficulty identifying the image. The person who shared the video has continued to defend it as proof of Christ's existence. Can you see anything? የኢየሱስ ክርስቶስን ግርማ ሞገስ የተላበሱ ምስሎችን የሚያዩ ሰዎችን ዘገባ ስንቀጥል ከጥቂት ዓመታት በፊት በሶሻል ሚዲያ በፍጥነት የተሰራጨውን ይህን ምስል እናገኛለን። የጣሊያን ነዋሪ የሆነው አልፍሬዶ ሉዶ በደመና መሃል የኢየሱስ ክርስቶስን ምስል በእጅጉ የሚመስል የብርሃን ጨረር የሚያሳይ ፎቶ በመለጠፉ መነጋገሪያ ሆነ። ሉዶ ሶሻል ሚዲያ ብዙም የማይጠቀም ቢሆንም በትውልድ ከተማው ፀሐይ ስትጠልቅ እራት እየበላ እያለ ወደ ላይ ሲመለከት ፍጹም የሆነውን ምስል እንዳየ ገለጸ። ብርሃኑ የሚወጣው እጆቹን እንደዘረጋው የኢየሱስ ክርስቶስ ሐውልት ከሚመስል ቅርጽ ነበር። አልፍሬዶ በዚህ ተገርሞ ምስሉን ቀርጾ ለሌሎች አማኞች አጋራ። በምስሉ ስርም የትዕይንቱ ውበት በጥልቀት እንደነካውና ለሌሎች የማካፈል ፍላጎት እንደተሰማው ገለጸ። እስካሁን ያሳየናቸው ብዙዎቹ ምሳሌዎች በደመና ውስጥ ያሉ ምስሎች እንደሆኑ አውቃለሁ። ነገር ግን የሚቀጥለውን ስታዩ በጣም ትገረማላችሁ። ከጥቂት ዓመታት በፊት ማይ ባብስ የተባለች ዩቲዩበሪ በፊሊፒንስ በምትገኝ በትውልድ ከተማዋ እየተጓዘች ነበር። እንደሷ አባባል ሁሉም ነገር መደበኛ ይመስል ነበር። ፀሐይ ልጠልቅ አካባቢ አንዲት ሴት በካሜራ የሆነ ነገር ለመቅረጽ ስትሞክር አየች። በጉጉት ምን እየሆነ እንደሆነ ለማየት ስትሞክር ያየችው ነገር አስገረማት። በደመና ውስጥ የኢየሱስ ክርስቶስን የሚመስል ምስል በሰማይ ላይ ሲንቀሳቀስ ይታይ ነበር። ቪዲዮው በእውነት የሚገርም ነበር። ከሩቅና ግልጽ ካልሆነ ምስል ይልቅ በሰማይ ላይ ያለውን የኢየሱስን ምስል በግልጽ የሚያሳይ ይመስላል። በ2019 ፓብሎ ሞራሌስ የተባለ የካሊፎርኒያ ነዋሪ በቤቱ አቅራቢያ በሰማይ ላይ ኢየሱስ ክርስቶስ ሲንሳፈፍ ቀርጻለሁ ያለበትን ቪዲዮ በማጋራት ከፍተኛ መነጋገሪያ ፈጠረ። በቪዲዮው ላይ ምስሉ በእውነት ከሰማይ የሚወርድ ሰው ይመስላል። ፓብሎ ክስተቱን ሲተርክ ይህ የኢየሱስ ክርስቶስ መኖር የማይካድ ማስረጃ እንደሆነ ያለውን እምነት ገልጿል።
ቤቱ ከአውሮፕላን ማረፊያ አቅራቢያ መሆኑ ምስሉ ድሮን ወይም ባዕድ ነገር ዩኤፍኦ የመሆን ዕድሉን አነስተኛ ያደርገዋል ብሏል። በተጨማሪም እንደ ምስሉ መጠን በነፋስ የሚወሰድ ፊኛ የመሆን ዕድሉንም ውድቅ አድርጓል። ለፓብሎ ያየው ነገር ከኢየሱስ ክርስቶስ መገኘት ውጭ ሌላ ማብራሪያ አልነበረውም። ክስተቱ ከፍተኛ ክርክር ቢያስነሳም እናንተስ ስለዚሁ ምን ታስባላችሁ? በ2018 በኒው ጀርሲ ራሪታን ከተማ በአንድ ሰው የተቀረጸ ምስል ከፍተኛ ትኩረት ስቧል። በዚያ ምሽት ኤኢኤ በሴፕቴምበር 11 ቀን 2001 በዓለም የንግድ ማዕከል ላይ ለደረሰው ጥቃት ሰለባዎች መታሰቢያ የሚሆኑ 2 ኃይለኛ የብርሃን ጨረሮች ወደ ሰማይ ተተኩሰው ነበር። ግለሰቡ በመታሰቢያው ተነክቶ ፎቶ ለማንሳት ወሰነ። ይሁን እንጂ ቤት ውስጥ ምስሉን ሲመለከት አንድ አስገራሚ ነገር አስተዋለ። በብርሃን ጨረሮቹ በበራው ደመና መካከል የሰው ልጅ ቅርጽ የታየ ይመስላል። ለብዙዎች ይህ ጥላ የኢየሱስ ክርስቶስን ምስል ይመስላል። ይህም ስሜታዊ ምላሾችንና ስለ ቅጽበቱ ትርጉም ክርክሮችን ቀስቅሷል። ከ1986 በፊት የኦሃዮ ግዛት የሆነችው ፎስቶሪያ ከተማ በአኩሪ አተር ዘይት ምርት ትታወቅ ነበር። ትንሽና ጸጥ ያለች ከተማ ነበረች። ነገር ግን በዚያ ዓመት ሁሉም ነገር ተለወጠ። ከተማዋ አዲስ የአኩሪ አተር ዘይት ማከማቻ ታንከሮችን በመገንባት ላይ ነበረች። አንድ ምሽት ግን ያልተለመደ ነገር ታየ። በአንዱ አዲስ ታንከር ላይ ምስል የሚመስል ነገር ታየ። ምስሉ በፍጥነት የከተማው መነጋገሪያ ሆነ። ከከተማውም አልፎም ከአካባቢው ብዙ ሰዎች ይህን ለማየት መጡ። በ1980ዎቹ ሶሻል ሚዲያ ከመፈጠሩ በፊት አንድ ነገር በፍጥነት መሰራጨት የማይቻል ቢሆንም የዚህ ምስል ዝና ግን ብዙ ሰዎችን ለመሰብሰብ በቂ ነበር። ብዙዎች በተለይ በምሽት የሚታየው ጥላ ኢየሱስ ክርስቶስን ከልጅ ጋር ሆኖ እንደሚወክል አመኑ። ኢየሱስ ለምን በአኩሪ አተር ዘይት ታንከር ላይ ለመታየት እንደመታወቅም ምስሉ ግን በእውነት የሚገርም ነበር። በእስራኤል ኔጌቭ በረሃ አካባቢ የአርኪኦሎጂ ባለሙያዎች ስለ ክርስትና የመጀመሪያ ዘመናት አዲስ ብርሃን የሚሰጥ አስደናቂ ግኝት አገኙ። ጥንታዊ የግብርና መንደር በሆነችው ሺፍታ ውስጥ ቁፋሮ ሲያደርጉ እስካሁን ከታወቁት ቀደምት የኢየሱስ ክርስቶስ ምስሎች አንዱን አገኙ። ቅድስት ሀገር የክርስትና መገኛ ብትሆንም በጥንታዊ የክርስትና ጥበብ ሥራዎች ረገድ ግን ብዙም አልተረፈም። ይህ እጥረት በሺፍታ የተገኘውን ግኝት ይበልጥ አስፈላጊ ያደርገዋል። ቁፋሮውን በጥንቃቄ ሲያደርጉ ለዘመናት የቆየ የግድግዳ ላይ ስዕል አገኙ። ስዕሉ ምንም እንኳ ቢበላሽም የኢየሱስን ምስል መለየት ይቻላል። ይሁን እንጂ ይህ የክርስቶስ ምስል እኛ በአእምሮአችን ካለን ባህላዊ ምስል በእጅጉ የተለየ ነው። እኛ ከምናውቀው ረጅም ጸጉርና ጺም ይልቅ በሺፍታ የተገኘው ስዕል አጭርና ጥቅልል ያለ ጸጉር፣ ረዘም ያለ ፊትና ረጅም አፍንጫ ያለው ሰው ያሳያል። ይህ ልዩ ምስል የተለመደውን አመለካከት የሚፈታተንና በዚያ አካባቢ የነበሩ ጥንታዊ ክርስቲያኖች አዳኛቸውን እንዴት ያስቡት እንደነበር ፍንጭ የሚሰጥ ነው። ውድ አድማጭ ተመልካቾቻችን፣ ለዛሬ በዚህ አበቃን። ሌላ ቀን በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘንላችሁ። ሰብስክራይብ በማድረግ ድጋፋችሁን አሳዩ። ቻው።